ሰላም እንዴት ናችሁ ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ በድጋሚ በሌላ በአዲስ ቪዲዮ ተመልሰን መተናል በዛሬ ቪዲዮአችን አንድ ቆንጆ የሆነ ኤክስቼንጅ አስተዋውቃችኋለሁ እዚህ ኤክስቼንጅ ላይ በ0 ፊ ቪዲዮ እየሰራን መብራት ስለጠፋ ሴታፓችንን ቀይረናል ነገር ግን ያው ከደቂቃዎች በኋላ መብራት ተመልሶ መምጣቱ ስለማይቀር ኢንትሮአችንን በዚህ መልኩ እንጀምረውና ቀጥታ ወደ ቪዲዮአችን እንገባለን በዛሬ ቪዲዮአችን የምናየው ኤክስቼንጅ በ0 ፊ ስፖትም ትሬድ ማድረግ ትችላላችሁ እንዲሁም አንዳንድ የፊቸርስ ፔሮች ላይም 0 ፊ አካተዋል በተጨማሪም ስለ DX Plus እዛ ኤክስቼንጅ ላይ ያለውን በደንብ እናያለን ከቪዲዮ መጨረሻ አብራችሁ በቀጥታ ወደ ቱቶሪያችን እንገባለን ኤክስቼንጁ MX ይባላል ፕሌይ ስቶር ላይም አፕ ስቶር ላይም አለ እዛ ላይ ዳውንሎድ ማድረግና ሬጂስተር ማድረግ ትችላላችሁ የመጀመሪያው በጣም አሪፉ ነገር እዚህ ኤክስቼንጅ ላይ ያለ KYC ዲፖዚት ማድረግ እንዲሁም ትሬዶችን አንዳንድ ትሬዶችን ማድረግ ትችላላችሁ በተጨማሪ ግን KYC ፓስፖርት ካላችሁ ቬሪፋይ ብታደርጉ ሪከመንድ ይደረጋል ምክንያቱም ዊዝድሮዋል ዴይሊ ዊዝድሮዋል እስከ 200 BTC ማለትም ላርጅ አማውንቶችን ዲፖዚት እና ዊዝድሮ ማድረግ እንድትችሉ ይፈቅድላችኋል በተጨማሪም እዚህ ኤክስቼንጅ ላይ 0 ፊ አላቸው እዚህ ጋር እንደምትመለከቱት 0 ፊ ምትላለች እሷን አንድ ጊዜ በመንካት ወደዚህ ፔጅ ያመጣላችኋል ሶ 0 ፊ አሎድ የተደረጉትን ፔሮች እዚህ ላይ ማየት ትችላላችሁ በተጨማሪም ስፖት ላይ ገብታችሁ ደግሞ ስፖት ላይ ያሉትን ምንም ፊ የማይቆርጡ ወይም ስፖት ትሬድ ስታደርጉ ፊ የሌላቸውን ፔሮች እዚህ ላይ ማየት ትችላላችሁ ማለት ነው ቪዲዮአችን በዋነኝነት ለማየት የመጣ ነው ስለ DX Plus ነው ከሁለት ቀን ወይም ከቀናቶች በፊት ይሄንን ፊቸርስ እዚህ ላይ አካተዋል DX Plus የምትል እዚህ ጋር ትታያችኋለች እሷን አንድ ጊዜ ስትነኩ ናሎ ሬጂስተር በማለት በዚህ በMX አካውንታችሁ የDX አካውንት ትከፍታላችሁ ማለት ነው አይነት ፍሬዝ ወይም ደግሞ ሌሎች ፓስወርድ ኮድ ምናምን አያስፈልጋችሁም ከቀምቹ በሆነ መልኩ የDX አካውንታችሁን ልክ እንደዚህ ሴት አፕ ማድረግ ትችላላችሁ ማለት ነው ልክ እዛ ላይ ስትገቡ እንደምትመለከቷቸው በዚህ አይነት መልኩ ብዙ ሚም ቶከኖችን እዚህ ላይ ትሬንዲንግ የሆኑትን እዚህ ላይ ያሳያቸዋል ትሬንዲንግ የሚለው ጋር ስትገቡ በእንደዚህ አይነት መልኩ ትሬንዲንግ የሆኑትን ፔሮች ያሳያቸዋል በመቀጠል ፓምፈል ላይም ገብታችሁ እዚህ ጋር ያሉትን ፔሮች ያያያችሁ ትሬድ ማድረግ የምትፈልጉት ሲኖር የተለያዩ ሚም ቶከኖች አሉ እነሱን ትሬድ ማድረግ ትችላላችሁ ማለት ነው ሶ ገንዘብ ከMX ወደዚህ ስታስገቡ እጅግ በጣም ቀላል ነው ምንም አይነት አድሬስ ኦር ሌሎች ነገሮችን ብላችሁ አትቸገሩ ሪሲቭ ትሉታላችሁ ሪሲቭ ካላችሁት በኋላ ደግሞ ለምሳሌ አሁን ላይ አለው የሚያደርጉት የሶላና ኔትወርክ ብቻ ነው እንዳልኳችሁ ከሁለት ቀን ወይም ከ3 ቀን በፊት ምናልባት ይሄ ቪዲዮ ሲሰራ ይሄንን ቪዲዮ ፖስት ሳደርገው 3 ቀን ወይ 4 ቀን ሊሆን ይችላል ነገር ግን በቅርብ ስለጀመረ ነው ሶላና ነው አሁን ላይ ያለው ኔትወርክ ያላቸው ሶላና ነው ኔትወርኩስ ደግሞ በቅርቡ እንደሚገባ አናውንስ አድርገውናል ሶ በቀላሉ ሶላና ካሌላችሁ ኮንቨርት የምትላለች እዚህ ጋር እሷን አንድ ጊዜ ተነኳትና ለምሳሌ እኔ ያለኝ USDT 50 almost 49 USDT ያለኝ ሶላና ወይም እዚ ሚም ቶከን መግዛት ከፈለኩኝ መጀመሪያ ኤክስቼንጅ ወይም ኮንቨርት አደርጋለሁ ያለኝን USDT ወደ ሶላና ማለት ነው ያንን ካደረጋችሁ በኋላ እዚህ ጋር እንደምታዩት available balance ብሎ ከታች 0.38 ሶላና ይላል ስለዚህ ሁሉንም ከፈለኩኝ ወደ እዚህኛው ወደ DX Plus አካውንት የማስገባት ከፈለኩኝ ኦል እለዋለሁ ወይም የምትፈልጉትን መጠን ትጽፉና ኮንፈርም ትሉታላችሁ ከዛ በመቀጠል የጎግል አውተንቲኬተር እና SMS ካላበራችሁ ያው አዲስ ስለሆነ አካውንቴ እንድታበሩ ይጠይቃችኋል ይሄንን ማብራት ይኖርባችኋል በመቀጠል የጎግል አውተንቲኬተር እና ኢሜይላችሁን ካስተካከላችሁ በኋላ ቀጥታ ኮንፈርም ስትሉትኝ ልክ በእንደዚህ አይነት መልኩ ጎግል አውተንቲኬተራችሁ ላይ ኮድ አለ እሱን ኮፒ እዚህ ጋር አድርጋችሁ ፔስት አድርጋላችሁ እንደገና ወደ ኢሜይላችሁ ጌት ኮድ የምትለውን በመንካት ወደ ኢሜይላችሁ ኮድ ይልካል ያቺን ኮድ እንደገና ኮንፈርም ታደርጋላችሁ ማለት ነው እዚህን ሴትአፕ ካደረጋችሁ በኋላ ኮንፈርም ስትሉትኝ አፕሊኬሽን ሰብሚትድ ብሎ በእንደዚህ አይነት መልኩ ያሳያችኋል ጨርሳችኋል ማለት ነው ተርንቱ ዋሌት ትሉትና ልክ እንደዚህ በጣም በቀላሉ ገንዘባችሁን ከMX ዋሌታችሁ ወደ DX Plus በመላክ በእንደዚህ አይነት መልኩ ሚም ቶከኖችን ደግሞ እዚህ ላይ ትሬድ ማድረግ ወይም ኤክስቼንጅ ማድረግ ትችላላችሁ ማለት ነው ላክም ስትፈልጉ ሴንድ የሚለው አናክታችሁ የምትፈልጉትን ወይም ዊዝድሮ ማድረግ የምትፈልጉትን የሶላና አማውንት ወይም መጠን ትጽፉና ቀጥታ ወደ MX ዋሌታችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው ያያችሁት መሰረት እጅግ በጣም ቀላልና ለአጠቃቀም ምቹ ነው ተመለከቱትም ወዲያው ነው ወደ DX Plus አካውንቴ የገባው ሶላና ያሉት የሶላና ኔትወርክ ብቻ ነው ምናልባት ወደፊት ደግሞ የፖሊጎን እና ሌሎችም ይገባሉ ብለን እንጠብቃለን ማሪም ትሬድ ላይ ከገባችሁ በኋላ ሌላኛው በጣም የተመቸኝና ጥሩ አድቫንቴጅ ይሆናችኋል ብዬ የማስበው ነገር ስታደርጉ እዚህ ጋር የሴቲንግ ምልክት አለች እሷን አንድ ጊዜ ተነኩና X አልትራ ፋስት ስታንዳርድ እና ፋስት አለ ማለትም ለምሳሌ ፋንተም ላይ ወይም ሌሎች ሚም ቶከን ትሬድ የምታደርጉባቸው ቦታዎች ላይ
ቶሎ ኤክስኪዩት አይደረግላችሁም ብሎክቼን ላይ ትራንዛክሽናችሁ ኤክስኪዩት አይደረግም እዚህ ላይ ግን ገንዘብ ኤክስትራ ፊ የምትከፍሉ ከሆነ ብሎክቼን ላይ ትራንዛክሽናችሁ ቶሎ ኤክስኪዩት እንዲደረግ ማድረግ ትችላላችሁ ለምሳሌ እዚህ ጋር አልትራ ፋስት የሚለውን ከመረጣችሁ ሶላና ላይ $1.8 ይቆርጣል ነገር ግን ወዲያው መሸጥ ስትፈልጉ ሚም ቶክናችሁን ቶሎ ይሸጥላችኋል ዲም መግዛት ስትፈልጉ ቶሎ ይገዛላችኋል ማለት ነው ሶ ይሄ ትልቅ አድቫንቴጅ ነው ብዬ አስባለሁ ገንዘብ ያለው ሰው በፍጥነት ትራንዛክሽን ወይም ብሎክቼን ላይ ትራንዛክሽን ኮንፈርም ማድረግ ይችላል ማለት ነው ፕራይም ትሬድ ከከፈታችሁ በኋላ እዚህ ፖዚሽን የምትለው ጋር ገብታችሁ የከፈታችሁትን ትሬድ ማየት ትችላላችሁ ለምሳሌ የገዛችሁት ሚም ቶክን ካለ እዚህ ፖዚሽን ላይ ማየት ትችላላችሁ ማለት ነው ተመቸኝ እስኪ ሞክሩትና እናንተም ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ ቪዲዮአችን ይሄንን ይመስል ነበር መብራት መጥቷል ነገር ግን እዛ ከነበረው ይሄንኛው ሴትአፕ ተመችቶኛል ላይቲንጉ ማለትም ቀጥታ የፀሐይ ብርሃን ስለሆነ እየገባ ያለው እንደምታዩት ያምራል ከዛኛው ኤኒዌይስ አስተያየት ጥያቄ ካላችሁ እዚሁ ኮሜንት ሴክሽን ላይ አስቀምጡልኝ በሌላ ቪዲዮ ደግሞ በድጋሚ እንገናኛለን እስከዛው ድረስ ሰላም ቆዩልኝ